ነበርና ብዙ አመት ነው የሚገርመው ከ10 አመት በላይ ነው የተወሰነ ነገር አድርጌያለሁ ግን እዚህ ግባ የሚባል ህይወት የለኝም ነበር በጣም ነው የሚገርመኝ ወደ ላይ ሄጄ እንዴት እንደምመለስ አላውቀውም ሄዳለሁ ሱባኤ ይዛለሁ አጥሞ ይዛለሁ በዛ ሂደት ውስጥ ነው ያደኩት አዲስ አበባም ተወልጄ ማለት ነው ግን ከዛ ስመለስ ከገዳም ወደ ራሴ አላማ ህይወት ወደ በቃ ኖርማል ህይወቴ አባታችን አልጋ ላይ ተኝቼም ሊሆን ይችላል ምለው ከመድከሚም ከምኑ ማለት ነውና ጊዜም ጠፍቶ ሳይሆን እንዲህ ነው ለጸሎት የፈጠው ጊዜ አልነበረም እና በዚህ መሃል ላይ እንዲህ ወጣ ገባ ያለ ህይወት ነበረኝ በጣም በቃ ገሰራለው እና በእኔ ስም እንኳን እንደማረግ አልፈልግም ይሄ ነገር እንኳን ካለው በቤተሰብ ገና ደሞዝ አግኝቼ ወይ ብር አግኝቼ በጣም እጨነቃለሁ እስከማጠፋው እስከምልከው ለማልስት አስባለሁ እና ይጨንቀኛል ባንክ ውስጥ ሲቀመጥ ገንዘብና እንደዛ ያልኩ ምንም በቃ ዜሮ ማለት ነው ከዛ በወር መንቀሳቀስ ጀመር ወር እስኪ ደሞዝ እስኪደርስ በቃ ይቸግረኛል ለአንድ ለራሴ ማለት ነው እና የትዳር ጉዳይ አይታሰብም በቃ የሆነ በቃ እንዴት ይልንገር ከባድ ነው በቃ በጣም ከባድ የሆነ የምታሳልፍ ነበርና ለራሴ ግራ ይገባል እኔ ከእግዚአብሔር ጋር ነው የምኖረውና ለምንድነው እንደዚህ የሚሆነው ነገሮች በተለይ ከሆነ ጊዜ በኋላ በጣም በቃ ጠባብና እግዚአብሔርን በጣም አማርረዋለሁ ምናምንና መሀል ላይ የሆነ ሰው ጋር ተገናኘው እርጉዞኜ ይሄን ያንተ ትምህርት ለማዳመጥ ክፍተት አገኘውና መጀመሪያ ከበደኝ ስሰማው እየሰማው ስመጣ ያው በምትሉት መንገድ በቃ ማምለክ ጀመርኩኝ መጸለይ የጸሎት ቤት ሰራው ምናምንና በጣም ነው የሚገርምክ በጣም ከባድ ነው በቃ እንዴት ይልገርክ ይሄን ወረቀት እንኳን የሆነ ነገር ሲበላሽብኝ በቀጥታ አይደለም የሚበላሸው በጣም ተዟዙሮ ለማስተካከል በሚቸግር ሁኔታና ራሴ ነኝ እንደሳለሞ ማክሸው ራሴ ነኝ የማይጻፍ አድርጌ እንዳስተካከላል ለነሱ ራሱ ግራ እንዲገባቸው እና እንደዛ ነበር እየተፈቱ መጡ ነገሮች እኔም በጣም እያጠበቅኩ መጣው ከዛ በጣም ከበድ ያለ ነገር እግዚአብሔር በህልምን በምን ቢገልጽልኝ ጀመር ገርባል አሁን ወደ 4ኛ ዓመት ያልፋ 5ኛ ዓመት ነው አንተን ከተከታተላለሁ ገጠመኝን ከዛ ከአንድ ነው ጀምሬ ሁሉንም ያየሁት ማለት ነው እየገረመኝ እኔ ህይወት ሁሉንም አየሁት አገኘሁት የቱ ጋር እንዳለ ችግሬ እና እኔ 10 ዓመት በላይ ውጭ ኖሬ ያልያዝኩትን ገንዘብ ያልያዝኩትን ንብረት በቃ በዚች በተለይ በቃ ልጄን ወልጄ ከተነሳሁ በኋላ በዚች ለ3 ዓመት ውስጥ እንዴት ይልንገር በቃ እንደ ምስክርነትም ነው እግዚአብሔርም ያው ስላደረገልኝ ዝም ከመል ብዬ ነው ሌሎችም እዚህ አይነት ህይወት ሊኖሩ ይችላሉ እንደኔ አይታወቅምና በቃ ሙሉ በቃ ገንዘብ ማውል አስቀምጣለሁ እንትን አይደለም አላጠፋም አውጪ አይለኝም በጣም በእጥፍ እንደዚህ አይነት ገንዘብ ባንክ ላይ ተቀምጦ አያውቅም ይሻላልም ቁጥሩን ነው የምሰማው እንጂ ያለፍኩትን ነው ምልክ ቢኖረኝም ወዲያው ነው የምበታት ነው እና አስራት ደግሞ በጣም አወጣለሁ በቃ በቁጥሩ እግዚአብሔር በሰጠኝ 400 ብር 400 ዩሮ ማንሳት ካለብኝ 400 ዩሮ አስቀምጣለሁ ከደሞዜ ላይ እና እንደዚህ ያጠራቀምኩ ራሱ ጥሩ ነው ያለሽው በጣም እና ህይወቴ በጣም ተቀይሮልኝ ተስተካክሎልኝ ልጄም በጣም ጥሩ ደረጃ ሆነ ይሰግድልኛል 3 ዓመት ቢሆንም አንዳንድ ነገሮች አሉ ችግሮች በጣም ከበድ ያሉ ማዩ የጤና ምናምን ሳይሆን በዚህ በመናፍስቱ አካባቢ ከአባቱ የመጣ ነው ይመስለኝ ግን ይሰግዳል አስግደህ ስለምጅው አባታችሁ ነው ይላል ይቆርባል እግዚአብሔር ይመስገንና በጣም ጥሩ ሁኔታ ላይ ነው ያለው የማይፈታ የማይቋጠር ሁሉ ተስተካከለልኝና የምታስተምሩት ትምህርት በእውነት እኔ እግዚአብሔር በሚያውቀው በፊት እንደዚህ አሁን አባ ግርማን ከሚሉ ለሳደብ አልሰደብም ግን አረ ምናምን ይላል ምንድነው የሰይጣን ከሚሉ ሰዎች መሃል ነበርኩ ግን እስኪ ለምን አላየው ልጅ ስገባ የሚገርም ለውጥ ነው ያየሁትና አሁን እነዚህ አንድ ይህንን ትምህርት ለሚከታተሉ ብቻ ሳይሆን ለሚቃወሙ እውነት እኔ ምስክር ነኝ ማለት በቃ የሰው ልጅ መኖር
ካለበት እያመለከ ከእግዚአብሔር ጋር ነገሮችን አይቶ ፈትሾ ነውና መምህር ሌላ አንዳንድ ትንሽ ከበድ ያለ ነገር ምን የምጠይቅሃል ከቻልክ ስክሪን አድርግና ጊዜ ሲኖርህ አወራሃለሁ። ትንሽ ተንቀጠቀጥ። አመሰግናለሁ። አይዞሽ። አሁን እንደዚህ በእውቀት ሲሆን ሁሉ ነገር ተስተካክሎልኛል ማለት ደስ ይላል። ለምን በደንብ አዳምጣ ነው። ያዝ ለቀቅ አያስፈልግም። በደንብ ከጠነከራችሁ በደንብ መስገድ ከጀመራችሁ በእውቀት ነው የሚሆነው እና በጣም አንዳንድ ጊዜ ከባድ ነው። ሰይጣን አንዳንዴ ያለ እውቀትና ያለ እምነት ስንሰግድ ስንተጋ በመስቀል በስቅለት ጊዜ ቀን ብቻ ሄደን ስንሰግድ ይስቅብናል፣ ይገረማል። ያገኘሃለሁ ጾም ሲፈታ አገኘሃለሁ አይደል እንዴ ይላል። እና የአምልኮ ስግደት ሁልጊዜ ነው መሆን ያለበት፣ ሁልጊዜ መሆን አለበት። እና ሰይጣን ከባድ ነው። ከባድ የሚሆነው ግን እግዚአብሔርን ካላወቀን ነው። ሰው ብቸኛ የሚባለው ያለው ባለፈው ከትናንት ወዲያ ሰው ብቸኛ የሚባለው ከሰው ሲርቅ ሳይሆን ከእግዚአብሔር ሲርቅ ነው። እና ወደ እግዚአብሔር መቅረብ ያስፈልጋል። አንድ ሰውዬ ከውሻ ጋር ሲላፋ ዘመድ ቤት ሄዶ ነው አሉና ሲላፋ ውሻው ነከስ ያደርገዋል። ዝም ብሎ የልፊያ የውሻ ጨዋታ አለ አይደለም፣ ነከስ ያደርገዋል። እና እንዴ ልና ሰውየው ውሻው እንደነከሰው ከዛ ማስበልቶ ድብና ውሻውን ሲነክሰው እንዴ ናትና የረሳሁትን አስታወስከኝ ብሎ ውሻው በደንብ አድርጎ ነከሰው ይባላል። እና አንዳንዴ ከማን ጋር እንደምንላፋ ማወቅ ያስፈልጋል። ትግል ከሆነ አይቀር አሁን ውሻ በጥርስ ስለነከሰኛም በጥርስ አንነክስም አይደል እንዴ? ሰይጣንም እኛ ላይ ክፉ በሰው በኩል መጥቶ ክፉ ስላደረገኛም በሰው በኩል ክፉ አናደርግም። የምንበቀለው በእግዚአብሔር ነው። እና አንዳንዴ እሾህን በእሾህ የሚባል ነገር አለ። ከባድ ነገር፣ መጥፎ። እሾህን በእሾህ ማለት መተትን በመተት ማለት ነው። ገባሽ? መጥፎ ነው ቃሉ ተግባሩ። ሰው ሾህ እግሩን ሾህ ሲወጋው በሾህ ሊያወጣ ይችላል። ተረቷ ግን ጤነኛ ተረት አይደለችም። ለምን? እሾህን በሾህ ማለት አስማትን በአስማት ድግምትን በድግምት እንደማለት ነው። ጸያፍ ነው። በጣም ከባድ ነው ማለት እና ጥንቃቄ ትንሽ ነገር ጨምርና የሚገርም መምህር ተስፋዬ ወይ እንደዚህ አሁን መትካት ከጀመርኩ በኋላ ፈተናዎች ይመጣሉ እና በጣም በቃ የምፈተንበት ቤቴ ድረስ ነው የሚያመጣልኝ። አሁን ትንሽ ካበሻ ራቅ ብዬ ራሴን ልፈልግ ብዬ ከሰዎች የተወሰነ በጣም ብዙ ሰዎች አበዛ ነበር እና መነጠል ስጀምር በነጮች ይፈትነኝ ጀመር እና እኔ ግን ምንድነው የማደርገው በጣም ፈተና በበዛ ቁጥር እንዳልከው እኔ በጣም የበለጠ ስግደት፣ የበለጠ ጾም፣ የበለጠ ጸሎት በቃ እኔም እልህ እንደ እልህ የለም እልህ ስልክ በቃ የበለጠ ወደ እግዚአብሔር ያቀርበኛል የበለጠና አሁን እንዳልኩክ ነው ህይወቴ ከልጅነቴ ሲመጣ የስለትን ልጅ ስለነበርኩኝ በቤተክርስቲያን ቤተሰቦች ይዘውኝ ያድራሉ እና አሁን እንደዚህ ከማለት እንትን ነው ማለት ሳይሆን ከመናፍስት ጋር የተነካካ ህይወት የለኝም። እግዚአብሔር ይመስገን እንደዚህ አሁን ጠንቋይ ቤት አንዳንድ ነገር የሚባል ነገር የለኝም እና ራሴ እንደምን አድርጌ ያለው ንጹህ ነኝ። ምንም በቃ እኔ ጋር የሚመጣ ነገር የለም ብዬ ነበር ማስበው እና ገዳም ሄዳለሁ። በተለይ ጻድቃኔ በጣም ነው የምወዳት። ሱባኤ ይዛለሁ አርብሞ ከዚህ ራሱ ማለት ነው ካልጆኝ ግን ችግር እንዳለ ያወቅኩት አሁን በቃ እንደዚህ እስኪ አንተንም ሰምቼ ለምን አልሞክርም ብዬ መትጋት፣ መጸለይ፣ መስገድ በተለይ መስገድ ስጀምር በቃ እዚሁ ቅርብ ሄጄ የነበረው ችግሬ ቅርብ ላይ ነበር በቃና የሚገርም እናቴን አስተማርኳት። እሷ ራሷ በቃ እንደሱ ስግደት መጸለይ በቃ እንደሱ እንዴት ልበልክ፣ ምክንያቱም በጣም ብዙ ነገር ነው የተስተካከሉ በዚች አመት ውስጥ ማለት ነው። ያንን ሁሉ የኖርኩበትን ጊዜ በእጥፍ የሚመልስ ማለት ነው እና እግዚአብሔር ጊዜ ነበረው ማለት ነው እላለሁ ለብቻ። ይገርመኛል እንዴት እንደዚህ እንደሆነ እንዴት በፊት አላወቅኩም። እስካሁን የሁሉ ጊዜ ያቃጠልኩት ሳልኖር በቃ ይቆጨኝ ጀመሪያ ያለፈው እና ደግሞ እዛ እያለሽ እኮ ደግሞ እንደ ባህል ስለምትቆጥሪው ነገሩን እንትን አትይውም፣ አትረጂውም። እውነተኛ የሆነ ባህል መስሎሽ ትሳተፊበታለሽ። እግዚአብሔርን እንዳጣሽው አትቆጥሪውም። እንዲያውም ትክክለኛ ቦታ ላይ ያለሽ ይመስልሻል። ያ ነው ትልቁ ችግር። አሁን እዚህ ደግሞ የበለጠ ችግሩ እንደተቀላ አሁን እነሱ ደግ ይመስላሉ። በቃ ይሄ ሰብአዊነት በሚባል በጣም የተሸፈነ ማር አላቸው እና አንተ የምታየው ምንም የማያውቁ ነው የሚመስልክ። በቃ ከላይ አብረው በአንድ
ለምሳሌ አንድ ኮካ ከከፈቱ 2-3 አንድ ላይ የተቀባበለ ይጠጣል እና አበሻቢ እንዴት ይጸየፋል? ማምንቃ ነጭ ነው ሰው ማለት ምናምን ትላለህ። ግን መንፈስ እያስተላለፉ ነው። የሚገርምህ በጣም ነው መናፍስት የሚጠቀሙት ነጮች። እኔ አሁን ያወቅኩት እግዚአብሔር በሚያውቀው እና በጣም ነው የምጠነቀቃቸው። ከሀበሻ የበለጠ አሁን ነጭ ነው የምጠነቀቀው። እያንዳንዱ በተለይ ቡዲስቶች አሉ እኔ የምሰራበት ለምሳሌ በስነ ስርዓት ሚቴት ያደርጋሉ ምናምን እና በመናፍስት ይሄ እድል ውሰድ ምናምን ብትለው ያላየ አያምንም። እግዚአብሔር በሚያውቀው መምህር ተስፋዬ ያላየ አያምንም እና ከአበሻ ይበልጣል ሴራቸው። እና ደግሞ አሁን በዚህ በግብረ ሰዶም ላይ በቀደም ስልክ አስተምር ነበር እና ትንሽ ልናገር ሆስፒታል አካባቢ ስለምሰራ አሁን እኛ የምናያቸው ከላይ ነው አይደል? መምህር ተስፋዬ ልክ 50 ዓመት 55 ዓመት አሁን የሆነ ፒያኖ አለ የእነሱ ብቻ ልክ መጨረሻ ላይ እንደ ካንሰር ያደርገና የሚሳከሙበት ጠቅላላ በተለይ በብዛት ያቸው አሁን ማቃቸው ናቸው ሴት ለሴት ከጥቅም ውጭ በቃ ልክ የሆነ አመታቸው ላይ አሁን ከኛ ጋር የሚሰሩ በምንድን ነው የሚቀበሩት? በጣም ነው የሚያሳዝኑት። ካንሰር ያደርግና ወዲያው ነው በቃ የተወሰነ ጊዜ ይሞታሉ። በቃ 55-60 እዚህ ማለት ነው። በጣም በጣም ካንሰር እነሱን የሚያጠቃቸው እንደ ግብረ ሰዶም እንደሚባለው አይደለም፣ ውሸት ነው። እግዚአብሔር አይፈርድም ምናምን አይደለም። በጣም በጣም የሚያስጠላ ከባድ ህይወት ነው የሚኖሩት። እግዚአብሔር አምላክ ልጆቻችንም ሀገራችንን ቢጠብቅልን። ይህ ሁሉ የተረዳሁት እናንተ ስጠጋ ነው እና ማየት ትችላለህ። አይን ይከፈታል። ኮንስፓይረሲያቸው መልሶ በራሳቸው ላይ እየመጣባቸው ነው እና ሁሉ ነገር እንደ አብዛኛውን ፈረንጅ ግብረ ሰዶም ፈረንጅ እኮ ዳይፐር ተጠቃሚ ነው እኮ። በጣም የሚገርም ነገር እንዳለ ነው። እኔ አሁን አብረኝ የምትሰራ ዛሬ ረፍታለች እና አጋጣሚ እነዳለሁ የሆነ ሆስፒታል ውስጥ የእሷን መኪናን ያስኩት እና አንዳንድ ጊዜ ቀሪ በለኝ አያታለሁ ከኋላ እና በቃ ፓምፐርስ አድርገው ነው የሚንቀሳቀሱ። ያስታውቃል ፓምፐርሱ ቀይ። በጣም ነው የሚገርምህ እና እንዳሉ ሳይኮሎጂ ታካሚ ናቸው። ለአይምሮ ወዲያው የሆነ ነገር ሲሉ ቤት ናቸው በብዛት በቃ አሞናል ብለው እንትን ያስገባሉ፣ ይከፈላቸዋል። ግን በጣም በጣም የሚያስጠላ ህይወት ነው። ብቸኝነት ራሱ ከእግዚአብሔር ጋር ሆነ ባታገባም ባትወልድም እግዚአብሔር ካልፈቀደ ግዴታ እኮ ሰው ለማግባት ለመውለድ ብቻ አለ በተለያየ ነገር ይጠራል አይደል? እንደው እኔ እንጃ በጣም አስከፊ ህይወት ነው ከምነግር በላይ። አንድ ክፍል አሁን ልንጠይቅ ገብተን አንድ ጓደኛችን በመደዳ እና ፀጉራቸውን አንድ አይነት የሚቆረጡት አንገታቸው ላይ የሚያስባሻሻለች በጣም ነው ትደነግጠው። መምህር ተስፋ እንደዚህ ነው እንዴት ላለ እና በቃ መኖር እየፈለጉ ነው የሚሞቱት። በቃ መጨረሻ ላይ ልክ መጨረሻ ላይ ይለቃቸዋል መሰለኝ መንፈሱ። በጣም የሚባቡት ሆዳቸው እንትን ይላል እና ከባድ ላይፍ ነው በጣም። እውነትሽን ነው። ባይዘዌ ኢንፎርሜሽን ስለሰጠሽን በጣም እናመሰግናለን። እግዚአብሔር አክብርልን። እኛ ግን ነጮች የሚመስሉን በቃ የተማረ የተሻለ ብዙ ነገር የሚያውቅ አድርገን ስለምንገምት አሁን ብዙ ፈታ ያሉ ቲክቶከሮች የነጮችን ሀገር እየተዘዋወሩ እንደነ አቤል ወይኗ ልጅ እየተዘዋወሩ እያሳዩን ነው። ሀገራቸው ምን እንደሚመስል ምን ጉዳጉድ እንዳለ ያሳዩናል እና እኛ እዚህ ሆነን ሁሉ ነገር እያየን ነው። ለመሄድ 3 አይነት ስደተኛ አለ ይባላል። አንደኛ የሄደው ነው። ሁለተኛ ደግሞ ፕሮሰስ ላይ ያለው በየሀገሩ ያለው ነው። ሶስተኛ ደግሞ እዚህ ያለው ኢትዮጵያ ውስጥ ያለው የመሰደድ ፍላጎት ያለው ነው እና ትልቁ የስደታችን ፍላጎት ምንም እንኳን ስራ ቢሆንም ገንዘብና ስራ ቢሆንም ከዛ ጎን ለጎን ግን ለአበሻ ስራና ለነጮች ስራ ያለን አመለካከት ይለያያል በጣም እና ያለ እውቀት ነው ራሱ ከነሱ ጋር ምን እንዳሉን ሳንሰማ ኦኬ አዎ የስ ልክ ነው ትክክል ነው አሁን እያልን እየተቀበልን ያው እዚህ ደርሰናል። የነጮችን ምንም ይስጡን ወንዶም የሚስጧቸው ቆሻሻ ነገር ሀሺሽ የሚስጧቸው በቃ መቀበል ነው ያለ እውቀት። ኢቭን ያለውን እንትኑ ወረቀቱ ላይ ያለው ነገር እኮ ማንበብ እንኳን የለም። ይሄ ነገር መጥፎ ነው፣ ይሄን አልበላም፣ ይሄን እበላለሁ የሚል ነገር የለም። ዝም ብሎ ብቻ የመጣው መግበስበስ ነው እና በጣም የሚገርም ነገር ነው። አንድ አበሻ ከነጮች ጋር ምግብ በላና ከገጠር የመጣ ልጅ ነው እና ሰብሰብ ብሎ ከሰለጠኑ ሰዎች ጋር እና ገና መምጣቱ ስለሆነ ብዙም አያውቅም። ለምሳሌ ነው እንግዲህ ይህን የምናገረው እና ከበሉ በኋላ ስቴኪኒ ይምጣልህ ሲባል አይ ጠግቤያለሁ እግዚአብሔር ይስጥልኝ አለ
እና ስቴኪኒ ምን እንደሆነ ባለማወቁ ምክንያት ተሳቀበት እና አንዳንድ ጊዜ የምንመልሳቸው መልሶች በእውቀት ቢሆኑ ኖሮ ግን መተዛዘብም አይኖርም። እንካ ብለው ቢሰጡትም ምናልባትም ሌላም ነገር ሊኖር ይችላል። ድቅቅ አድርጎ ሊበላው ይችል ነበር እና ምንድን ነው ግንዛቤ ሊኖረን ይገባል። ስለምናየው፣ ስለምነካው፣ ስለምንጠይቀው፣ ብሉ ስለምንባለው ነገር፣ ስለምንጋበዘው ነገር ግንዛቤ ሊኖረን ይገባል ብዬ አስባለሁ። እህታችን በጣም አመሰግናለሁ። በጣም አመሰግናለሁ። እኔም እግዚአብሔር ይስጥልኝ። እንግዲህ እድል ካገኘው ለአንድ የተወሰነ አስቤ ለተወሰኑ ቆራቢዎች የቆራቢ ልብስ እገዛለሁ። እገዛለሁ፣ አሳውቃለሁ። አመሰግናለሁ። ለእኔ ሰዋይ ጨርሼ ነበር ለአንድ 10 ሰዎች በስማ እገዛለሁ። ጨርሼ ነበር። የመቁረቢያ ልብስ ገዝተን አስረክበን ጨርሰን ነበረ። እውነት ይሄ የስላሴ ፈቃድ ነው። በጣም አመሰግናለሁ። እግዚአብሔር ያክብርልን። አሜን። በጸሎት አስበኝ ጽጌ ማለት እግዚአብሔር ይስጥልን። ይኸው እዚሁ ስልኬን ሴቭ አድርገው አሳውቀኝ። ወጪውን ካልኩል አድርገህ ላክ ንገረኝ፣ እልካለሁ። በጣም ደስ እያለ ስጋው ደግሞ ለሚቀበሉ ይኸው እዚሁ አካውንቱን ለ5 ደቂቃ ላደርገውና አጠፋዋለሁ። ቶሎ ብለሽ ሴቭ አድርጊው። እመቤቴን በጣም አመስግኑልኝ። በጣም እናቴን ስለማረችልኝ ከዚህ ጉድ ስላወጣችኝ በጣም አመስግኑልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር በጣም ደስ ይላል። 10 መቁረቢያ ልብስ በጣም እኮ ትልቅ ነገር ነው። ለአንድ መቁረቢያ ልብስ እንግዲህ 24,500 አሁን 5,000 ብር ገብቷል። ጫማ ተወዷል። የወንዶች በተለይ የወንዶች ብዙም አይደለም። የሴቶች ጫማ ተወዷል። እንዲህ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ሌላው ወንዶች በጣም ብዙ እየተቀየሩ ያሉ እህቶች አሉ። አሁን እንግዲህ ጾም ሲፈታ 7 ሙሽራ ላይ ብያችሁ ነበረ። 8ኛ ሙሽራ ሌላ ሙሽራ አጋጥመውኛል። እንዳለ ያስተማርኳቸው የቅድመ ጋብቻና ድህረ ጋብቻ ትምህርት እሰጣለሁ እና ያስተማርኳቸው በሙሉ ለጋብቻ በቅተውልኛል። ወንዶች ወደ ትዳር እየመጣችሁ ነው። በርቱ፣ ደውሉ። በጣም ደስ ይላል። ሴቶች በጣም ብዙ ነበሩ። አሁን ደግሞ የወንዶች ቁጥር እየጨመረ ነው። የማግባት ፍላጎታቸው ይመስለኛል። ወንድ ልጅ ሞራሉ የሚመጣው ስራ ሲሰራ ነው። ቤተሰብ የማስተዳደር ኃላፊነት በጣም ጫናው ላዩ ላይ ስለሚመጣበት ሴት ልጅ በደንብ አድርጌ አንቀባሬ ነው ማኖራት፣ ወይም ደግሞ እንደዚህ አድርጌ ነው ማኖራት፣ ስራ ሰርቼ ነው የምገባው ምናምን ብሎ ስለሚያስብ ይዘገያል። ብዙ ጫና አለበት ወንድ ልጅ ታውቃላችሁ። እና ቶሎ ወደ ትዳር የማይገባው እጁ ስለማይሞላለት ነው ይባላል። ምናልባት ድህነቱን አምና ተቀብላ ከሱ ጋር በፍቅር ለመኖር የምታስብ ሴት ካልሆነች በስተቀር በአሁኑ ሰዓት ከባድ ነው እና ሴቶች በጣም የትዳር ፍላጎታቸው በጣም ደስ ይላል። ግን ወንዶች ደግሞ ሞር አሁን መስከረም ከመጣ በኋላ እየጨመረ ነው። በጣም ደስ ይላል። ደውሉ ወንዶች፣ አትፍሩ። እጃቸውን ዘግተው የሚጠብቁ የተባረኩ እህቶች፣ እግዚአብሔርን የሚያመሰግኑ እህቶች በእግዚአብሔር እጅ ላይ ያሉ ቤተክርስቲያን ቅዱስ ቁርባን እያቀበለቻቸው እየጾሙ እየጸለዩ እየሰገዱ ያንን ደስ የሚል ረጅም ጉዞ የሚጠብቁ እህቶች አሉና ወንዶች በርቱ። በጣም ደስ ይላል። ትናንትም ከትናንት ወደሚያገኟቸው ወንድሞች እጅግ በጣም ደስ የሚል መነቃቃት ያለበትን ነገር ነው እያየሁባቸው ያለሁት እና በርቱ። እሺ እንቀጥል። ታችን ወታለች መሰለኝ ከላይቭ አለሽ። ሄሎ ወታለች መሰለኝ። እሺ ደውሉ። ሰጡ ጥያቄ የጠየቁ አስተያየትም እየሰጡ ነው። በነገራችን ላይ ፕሮግራሜ ላይ ማስተካከል ያለብኝን ነገርም ንገሩኝ፣ አስተካክላለሁ።
በጣም ኧረ ሁሉም ፕሮግራሞች በጣም 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 ነው የምንወደው። በጣም ነው የተለወጥነው። አንድ ምስክርን ሄሎ ሄሎ ምስክርነት ስትል እሺ፣ እሷ እስከምትመጣ ድረስ ሰላም ነው። እንኳን አደረሰክ። እንኳን አብሮ አደረሰን። እንኳን ደህና መጣችሁ። ላይቭ ነው አውቃችኋል? አዎ አውቄያለሁ። በደብረ ዘይት ቀን እንኳን አደረሳችሁ። በጣም ደስ ይላል። አረ በጣም ደስ ይላል። እኔ ረጅም ዓመት ይሆነኛል ስከታተል። አሁን የሚገርመው እህቴ ገብታ ነበርና የጠየቃት